የእግዚአብሔርን ቸርነትና ስጦታ የምናይበትን ምስጢራዩን በዓለም ላይ በየትኛውም ሀገር ባሉት ቤተክርስቲያን ውስጥ ያልተፈጸመ ተአምር የሚደረግበትን ቤተክርስቲያን ነው። ብዙ ነጮች ይህን ተአምር ለማየት መጥተው እንዴት በሚል ጥያቄ ተውጠው አፋቸውን በእጃቸው ላይ ጭነው ወጥተዋል። ያስደናቂ እግዚአብሔር ሥራ በዓመት አንዴ ነው የሚታየው። ይህ ተአምር የሚፈጸመው ደግሞ በቅድስቲቷ ምድር በኢትዮጵያ ነው። በሰው ልቦና አስቡት። እንዴት ስዕል አድኖ ከሰው ጋር አብሮ እያሸበሸበ ይዘምራል? ነገሩ እንዴት የሚል ጥያቄን ቢያስነሳም የእግዚአብሔር ፍቃዱ ሆኖ በኢትዮጵያ ምድር ግን በዓመት አንዴ አንድ ቅዱስ ስዕል ከምዕመናን ጋር አብሮ እያሸበሸበ ይዘምራል። ይህ ቤተክርስቲያን የት ይሆን? ኦርቶዶክሳዊነት ማመን ብቻ ሳይሆን መታመን መሆኑን የምናሳይበት ከሕያው ምስክሮቻችን አንዱ ይህ ድንቅ ገዳም ነው። ለጠሩት አቤት፣ ለለመኑት መስጠት፣ ለምልጃው የአይን ጥቅሻ እንኳን የማይቀድመው ብዙም ያልተነገረለት ባለብዙ ገባሪተ ተአምረኛ ገዳም ነው። በዛሬው መርሃ ግብራችን ታዲያ በዓመት አንድ ጊዜ ብቻ በኅዳር 25 በማህሌቱ ዝማሬ ከካህናት ዝማሬ ጋር ከበሮን ተከትሎ አብሮ የሚዘምረው ቅዱስ ስዕል ያለበትን ገዳምና እርሱን የተከተለ ከሰው ወገን የለምና ያስከተለው ደቀ መዛሙርት አላፈራምና የእርሱን ተጋድሎ ምስክርነትም የተቀመጠባት ፈረስ ደቀ መዛሙርት ሆና ለ7 ዓመት ወንጌልን ያስተማረችለትን ቅዱስ ሰማዕትም አብረን እንመለከታለን። ገዳሙ በእርሱ ስም ተጠርታለችና ሰናይ ቆይታ። ታዲያ በዚህ ገዳም ብዙዎች እየመጡ እውነታው ምንድነው ለማለት ብዙ ሳይንቲስቶች፣ ብዙ የዓለም ጠበብቶች ተመላልሰውበታል። ነገሩ ግን መለኮታዊ ኃይል ስለነበረበት ምንም ነገር ሳይሉ የእግዚአብሔርን ድንቅ ሥራ እየመሰከሩ ይሄዱ አሉ። አንዳንዶች ደግሞ የማይሆነው ሰው ከጀርባው እየነካው ነው ወይንም በሌላ ነገር እንጂ እንዴት ይሆናል እያሉ ባለማመን ወደ ቤታቸው የተመለሱ የዓለም ጠበብት ነን ባዮችም አሉ። እኛ ግን እናምናለን። ዛሬም ድረስ ቦታው ላይ በዓመት በአንድ ጊዜ ቅዱሱ ስዕል አብሮ ከምዕመናን ጋር ይዘምራል። በዚህ አስደናቂ ገዳም የማይፈጸም አስደናቂ ተአምር የለም። ስዕለት ፈጥኖ የሚደርስበት የሚሰማበት ተአምራዊ ገዳም ነው። ይህም ብቻ ሳይሆን ቅዱስ መርቆሬዎስን የተከተለ ከሰው ወገን የለምና ያስከተለው ደቀ መዛሙርት አላፈራምና የእርሱን ተጋድሎ ምስክርነትም የተቀመጠባት ፈረስ ደቀ መዛሙርት ሆና ለ7 ዓመት ወንጌል አስተምራለች። በመጨረሻም በዚህ ድንቅ ገዳም ተአምረኛው ሰማዕቱ መርቆሬዎስ በኅዳር 25 ሰማዕትነት የተቀበለበት፣ ጥር 25 በስዕሉ ኡልያኖስን የገደለበት፣ ሐምሌ 5ም ቅዳሴ ቤቱ ተከብሮ ይላልና ይህንን ገዳም እየሄድን የጎበኘን ከበረከቱ ተካፋይ እንሆን ዘንድ ግብዣችን ነው። ቦታው በሰሜን ሸዋ በአጣዬ ወረዳ ባርማንያ በጋሾ አምባ ደብረ መንክራት ቅዱስ መርቆሬዎስ ገዳም ነው። በዓመት አንድ ጊዜ ብቻ በኅዳር 25 በማህሌቱ ዝማሬ ከካህናት ዝማሬ ጋር ከበሮን ተከትሎ ፈረሱ ይዘላል። ኦርቶዶክሳዊነት ማመን ብቻ ሳይሆን መታመን መሆኑን የምናሳይበት ከሕያው ምስክሮቻችን አንዱ ይህ ድንቅ ገዳም ነው። ለጠሩት አቤት፣ ለለመኑት መስጠት፣ ለምልጃው የአይን ጥቅሻ እንኳን የማይቀድመው ብዙም ያልተነገረለት ባለብዙ ገባሪተ ተአምረኛው ምስጢራዊ ገዳም